እናንተ ሴቶች መጀመሪያ ያ ልብ ግዙ። ኦኬ የምታወሩት ነገር በሙሉ አልተበደላችሁም አይደለም፣ ግን ምንም አይነት ማስረጃ የላችሁ። ምንም አይነት ማስረጃ የላችሁ። ተበድለናል። አለመፈቀር መበደል አይደለም ጋይስ፣ አለመፈቀር መበደል አይደለም። አለመፈቀር እስ በቃ ላክ ነው። አለመፈቀር መበደል አይደለም። አከሊና አንድ ቤት ውስጥ 7 ሴት የሚያወጣ ከሆነ ችግርሽ ያንቺ ነው። አይስዌር ዮኒ በጣም በቃ ማለት የሌለ ፍቅርና ንዴትን ብስጭትን ምናምን አንድ አይነት ነው የሚያደርጉት። አንድ አይነት ገንዘብ መስጠት ወደሽ ነው የሰጠሽው። ከኪስሽ ውስጥ ገብቷል ትታለሽ ወደሽ ሰጠሽ። አለቀ በቃ። መጀመሪያ ለምን ድህነትሽን አታስታውሽም? ያለሽን ነገር ሰተሽ ከሆነ ራስሽን ሳትወጂ እኮ ነው የሰጠሽው። ራስሽን ሳትወጂ ጋይስ ጋዴሚት እንደዚህ አይነት ይኸውላችሁ። አንድ ሴት አሁን እንግዲህ የፈረደበት አንድ ሴት ሞታለች፣ ምንም እንትኑ ባልታወቀ። ከዛ ትወጡና እሙሙሽን ሰጠሽ፣ አለቀ። ሰጥሻል፣ ቪዲዮ ተቀርጿል ባለማወቅሽ። ቪዲዮ ግን ለሶስተኛ አካል ሲሰጥ ግን የዛኔ ወንጀል ይሆናል። ሁለታችሁ ጋር ከሆነና በዛ ካስፈራራሽ ችግሩ ያንቺ ነው። አንድ ሁለተኛ ነገር እትታለሽ አልጋ ላይ ወጣሽ አይደለ? ከጣሙ ይመጣል፣ ካልጣሙ አይመጣም። አለቀ። ስትሄጂ ወይንም ደግሞ ከሱ ጋር ስትሆኚ ለወደፊት ለፊውቸር አስበሽ ከሆነ ችግር አለብሽ ማለት ነው። ጋይስ ሴቶቻችን ችግር የአመለካከት የእውቀት ድክመት አለባችሁ። ኦኬ ማንኛውም ሰው አገኘሽ ማለት ሁሉንም ታገቢያለሽ ማለት አይደለም። ጀስት ኢንጆይ አድርጊ በቃ። ይህንን መጀመሪያ እኔ እንደ ሴት የምነግራችሁን ነገር ልንገራችሁ። ከወንድ ጋር ትገናኛላችሁ? አዎ ትገናኛላችሁ። ኮዲዩ የሙሽራ ልብስ አትግዙ፣ የሰርግ ልብስ አትግዙ፣ የሰርግ ፕላን አታውጡ። ሉክ እንትን ባችለርን ይዩት። የሆነች የምትገርም ሴትን ያደነኳትም ማለት ነው ምን ብላ እንደተናገረች። አሁንም ገና ይቀረናል ለመኖር። ያ ማለት ግን እንለያያለን ማለት አይደለም ጋይስ። የእኛ ሴቶች ይኸውላችሁ የንቃተ ህሊና መጀመሪያ ያስፈልጋችኋል። ንቃተ ህሊና ታፈቅራለሽ፣ አዎ ታፈቅራለሽ፣ ግን አብረሽው አትኖሪም። የማያስኖር ብዙ 100 ወይ ካልሲው እንዳልኩሽ ይገማል ወይ ፓንቴለው ላያስኖርሽ ይችላል። ይሄ ደግሞ አፈቀርክ ዋው ስትይ ቅስምሽን ሊሰብረው ይችላል። ለምትሰጪው ነገር ሰተሽዋል፣ አለቀ በቃ። ይሁን ያትሳቅ እንጂ ይሄ ይላችሁ ስትሮንግ ሆነን መውጣት አለብን። የተበደሉ ሴቶች አሉ፣ አሉ አቢዩዝ የሚደረጉ አሉ። ግን እንደዚህ አይነት ዝርክርክ የቲክቶክ ወሬ እያመጣችሁ የሌላውን በደል በሙሉ የሌላውን ቪክቲም የተደረጉ ሴቶችን በሙሉ የሚሻፍን ነገር ካረጋችሁ ጋይስ ችግሩ ያንቺ ነው። አስባችሁታል? አሁን ደግሞ ጃፒ የሚባል ግን ልጁ በጣም ያወራል። በነገራችን ላይ ቆንጆ ወንዶች ግን ጉዳችሁ ፈል ዩጋዴሚት ጋይስ ጉዳችሁ ፈል። አይስወር አሁን እኔ እርግጠኛ ነኝ ልጁ ቆንጆ ነው፣ 100% ቆንጆ ነው። ሁልሽም ትፏቀቂያለሽ። እኔ ራሱ ሳይው ራሱ ኦ ማይ ጋድ ያልኩት ብሎ ምናምን ነገር ከዛስ ገባሽ። እሱ ደግሞ ያችን ቁንጅናውን ያ ደግሞ ድሃ የሆነ አይምሮውን ይዞ ድሃ ለድሃ እንዲህ ሮቴሽን አጫወታችሁ። አለቀ። ቀምሰሻል፣ የበላሽ ይዘሽ ላፍ በይ በቃ። ቆንጆ ያንቺ ሊሆን አይችልም። ደደብነቱ ምን ነው? ደደብነቱ አዲስ ዜና ነው ዮኒ፣ አዲስ ዜና አይስዌር፣ አዲስ ዜና ነው። አዲስ ዜና እግዚአብሔር አብረሽ እንድትኖር የሚያጋጥምሽ የራሱ የሆነ የመረጠልሽ ነገር አለ። ግን ሁሉም ያንቺ ነው ማለት አይደለም። ወይም ሙሙሽ አድርገሽ ያዥ በቃ። ያዥ እንዳሰጭ ባለመስጠትሽ ግን አያገባሽ፣ አያኮራ። የሰው ልጅ የሚያኖረው ባህሪው ነው። ፍቅር ማለት ባህሪ ነው፣ ሴክስ ብቻ አይደለም። ከሴክሱ በኋላ እኔ ነኝ ያለ እኮ ቦክስም አለ ባህሪ። ሴክስ እኮ 5 ደቂቃ ነው። ህይወት ግን ታይም የለውም፣ መንዝ የለውም፣ ይር የለውም። በቃ ህይወት ነው። ዋው! ስለዚህ እንጂ አርጊ። የሄደውም ከሄደ ያንቺ ልብ ብቻ አይሂድ። ከዛ በኋላ አብድ ፎንቃ ነው፣ መተት አይደለም። ፎንቃ ነው በቃ። መተት የሚባል ነገር የለውም። ፎንቃ ከመተት ይበልጣል። ጋዴሚት ፎንቃ ሽት፣ ፎንቃ ጋዴም ሽት፣ ጋዴም ሽት። አይስር እንደ ፎንቃ ባለጌ የለም። በቃ የሆነ በቃ ይሁን ትንጥዬ ነገር በቃ ጉትት የሚያደርግ ምናምን ነገር ግን ራን አዌይ መሄድ አለብሽ። መሄድ ካለብሽ መሄድ አለብሽ። ይለቅሻል። 3 ወር ነው ይለቅሻል። 3 ወር ጃንዋሪ ፌብሩዋሪ ሜርስ ለቀቀልኛል።
ይበቃሻል። ሌላ ቆንጆ ይበት ሌላ ቆንጆ ኔክስት ተመሳሳይ የሆነ ሚስቴክ እንዳሰሪ ስማርት ሁኚ። ኦኬ ለህይወት ምንድነው የሚያስፈልገው? መልክ አይደለም። መልክ ታጥቦ አይጠጣም። ለህይወት የሚያስፈልገው ስርዓት፣ መከባበር፣ ፍቅር ማለት እሱ። ከዛ ላይ ደግሞ ከሌለሽ አትስጪ። ሰው ቤት ሰርተሽ አረ በጣም ሰለቻል። በቃ አንድ ወንድ ሴቶች ላይ እንዲተጫወቱ መቼ ነው እኛ ወንዶቹ ላይ 15 ወንድ ላይ ነው የሚጫወተው? እኔ አሁን ባችለርን ሳየው ላስት እንትኑ ሳየው እኔ እግዚአብሔር ምስክሬ ነው የምላችሁ፣ ምኑ አምሯቸው ነው አልኩኝ። በቃ ምኑ አምሯቸው ነው? ዩጋዴሜት ምኑ አምሯቸው ነው? በወርጩ ምናምን ነገር ባህሪው ምኑ አምሯቸው ነው? እስቲ ቀርቤ ሊያው ያልኩት። ምክንያቱም ከውጭ ስታዩ ፊዚካሊ ግን አብራችሁ ስትኖሩ ምናምን ለዛ ነው። በቃ ግን መቼ ነው 15 ሴት እንደዚህ አይነት ወንድ የሚመርጥ ከሆነ ለእኔ ደግሞ 15 ሴት አዘጋጁልኝ። ኔክስት ባችለር መሆን ያለብኝ እኔ ነኝ። ኔክስት ባችለር 20 ነው የምፈልገው፣ 20 ወንድ ይኸው 6 እዚህ ጋራ እንዲህ ያለ ደረጃ ቢበስል ያለ ሆድ ያ ጡንቻ ቆንጆ ገንዘብ ያለው ብቻ አይደለም እውቀት ያለው ኖሌጅ ያለው ጀግና የሆነ ዝም ብሎ ግንጋንጋ አይደለም የምፈልገው። እሱን አምጡት። ይሄ ማንንም እንትን አምጥታች። ስለዚህ እኛ ሴቶች መቼ ነው 15 ወንድ የምንመርጠው ነው? መቼ ነው የምንመርጠው? ይኸውላችሁ ሴቷ ራሷ ደፋር ነች ትለኛለች። ዩጋዴሜት ድፍረት አይደለም። ዓለም ላይ የተሰራውን ነገር መስራት አለብኝ። ዩጋዴሜት ማስለቀስ ነው ያለብሽ እንጂ ይሄ ግን ምክንያት አይደለም። ማስለቀስም የለብሽ። ማስለቀስ አለ ጀብድነት አይደለም። አንዱን ማስለቀስ እየደገፍኩት አይደለም። ዮኒ ራሳችሁን ሰፖርት አድርጉ። ዩጋዴሜት እውነት ጥሩ አይደለም ይሄ። በተለይ በእነዚህ ሰዎች የሚሰሩ አንዳንድ ነገር በቃ የሆነ በቃ ልጆቻችን ወደ ሌላ ነገር ውስጥ የሚወስድ ነው። ዝርዛ ከረፈፍ ምን ትመስላለች? ዝርዛ መጀመሪያ ምግብ ሳት ወይ ወንድ ላይ የምትንጠለጠዩ ነገር እኮ ነው የሚያሳዝነኝ። ይህ ለስራ ነው አይደለም እንዴ? ስራሽን ስር የሆነ በቃ እንዴ ሰው እንዴት ውጭ ሄዶ ተናግረን ተሰድበንበት አትሰድቧቸውም እንዴ? ሲሰድቧቸው መስደብ ነው። ስደቧቸው። አንደኛ እኔ እኮ ግርም የሚለኝ ነገር መረጃ ያዙ። አሁን እንዴት ሆነ ስትባል እንደዚህ ሆና አብዳ እንደዚህ አርጋ ራሷን አጥፍታ እንዲ አብዳ ከዘራው እናንዶት መጣን 15 ሰራተኛ ነበረው አሉ። የሆነ ሆቴል ነው ምናምን አለው። ምንድነው የሆነ ኮፊ ሃውስ ነው ምናምን ነገር ኮፊ ካፍቴሪያ ነው ነገር አለው። 15 ሴቶች አለው አሉ። ሁሉንም እየሄደ ያጫወታቸው ነው ማይባል ዩጋዴሜ እንዲህ አርጎ ግን ያጫወታቸው። ጥያቄ የሆነብኝ እሱ ነው። ኮርማ ነው እንዴ? ይሁን እኔ ምን አቅልላለሁ? ወረዲጎ ሲንግል ሌዲ ፕሮግራም ያ እስቲ ሞክረው እሱን። እኔ አሁን እንደዛ ነው በቃ 20 ሴት አሁን የኔም ቤት እዛው ሂጂና ደስትሽን አለቅልቂ ከኔ ጋር መልስ ምን ንግግር ነው? ኖ ወይ ዶንት ሴ መበደል እንዲህ አይደለም። በቃ መበደል እንዲህ አይደለም። ጠንቋይ ነው አሉ ወንድማማቾች ናቸው። ፎንቃ ነው ልጁ ራሱ ጠንቋይ ነው የሚመስለው። ራሱ ምን ጠንቋይ ቤት አይደለም ልጁ ራሱ ጠንቋይ መተት ነው። በቃ መተት ነው ይባላል እኮ አንዳንድ ጊዜ ቆንጆ ዜ እሷማ መተት ናት ይባላል። ልጁ ራሱ መተት ነው የሚመስለው። አየሁትኝ ነው። ኦ ማይ ጋድ በቃ ድርሻችንን እንውሰድ። ዘኔ ግስት ላጤ ነጭ ነገር የተለጠፈበት ነው። ግንባርሽ ላይ ማስትሾ አለ። ቶ በራሱ ጊዜ ይለቃል። አየህ አሁን ይሄ ቀስ እያለ ይጠቁራል ማለት ነው። ማስትሽ ነው። ምን አዲስ ነገር አለ? ያውቁታል እኮ የተደበቀ ፀጉር መስሎ ነው የምትሻፍደው። ትቆለ ፀጉር ያለ ፀጉሬን ታውቀዋለህ። ዝም ብለህ የምሰጥህ ነገር ብቻ አዳምጥ። ከውስጥ የሚወጣውን እንጂ ከላይ ያለውን ምንም ከላይ ለሚደረግ ቁንጅና በሙሉ ብር ካለ ታደርጋለህ። ችግሩ የውስጤን ነገር እኮ ነው ማግኘት የማትችለው ኢዲየት ዩጋዴሜት። ዝም ብለህ ድህነትን አገዛ አብልጥ። እዚህ ድሃውን እዚህ ገዛ አፍጥጣት
የመጀመሪያው እኮ ቲክቶክ ላይ እኮ 20 ሺህ ቁጭ ብሎ እኮ የሚያይን እኮ በየቀኑ እኮ እኛ ድሃ ስራ ፈት በሙሉ ይሄስ የትኛው የእግር ኳስ እንኳን በዚህ መልኩ አይታይም። እግር ኳስ ወንዶች በዚህ መልኩ ውስጥ ያውን ቲክቶክ ላይ የማንቸስተር እና የአርሴናል ውድድር አለ ቢባል ዓለም ላይ ያለው ደጋፊ ራሱ 20 ሺህ አይሆንም። አፍቅሯት እንደዚህ አረግን ሆኖ እንደዚህ ወጥቶ ጋይስ አንተ ሰው የህይወትን አሻሽል። መጀመሪያ ህይወትን አሻሽል። ፓንት ቀይር፣ ሱሪ ካልሲ ምናምን ልበስ። ከዛ በኋላ አቤት ፍቅር እንዴት እንደሚያምር የሆነ በቃ ቢች ላይ ፕራይቬት ጀት ፕራይቬት ሺፕ ምናምን። እሱን ፍቅር አላያችሁትም? ዩ ጋዴምት ፍቅር ማለት እሱ ጋር ነው የሚያምረው። በተለይ ባህር ላይ ያለው የዛሬ ዓመቱ ታሪክም እንዴት ደስ ይላል። ፎንቅ ይታባቱ የሄዳ ካፌ ውስጥ እዛ ውስጥ የሆነ ፍራሽ ላይ እንድን ላይ ምናምን እኔ እኮ የድሃ ፍቅር እኮ እያየኔ አሁን እኮ እኔ የሚያሳዝነኝ እኮ ሀብታም መቼ ነው የሚጣላው? ሀብታሞች መቼ ነው የምትጣሉት? ብራችሁ ይጣላ። እኛ ድሃዎችን አጣሉ እንጂ እዚህ ላይ ቁጭ ብላችሁ እዚህ ላይ ቁጭ በልና ይህንን ድሃ ህዝብ አጣላው። አንተማ ምን አለብን? ድሃ ይጣላ። መሳሪያ የሚይዘው ድሃ፣ ሀብታሙ ከላይ ያጋድላል። ፎንቃ ያለባቸው ፍቅር ፕሌን ላይ ፕራይቬት ጀት ላይ ተደውሎ ኢንሰከንድ ምናምን ነገር ቤቢ እንደዚህ ሰርፕራይዝ አለ። አይደነት አፍሪካ አላ አይሱ እንዴት እንዳስጠላኝ ይሄ ህይወት። ዩጋ ዴቪድ ድህነትሽን አውጪ፣ ብርሽን ቀርቅሪ፣ ፕላን አድርጊ። ከዛ በኋላ ፎንቃ ምን አይነት እንደሆነ ታይዋለሽ። ያ ይሄ ነው ሰው ቤት። ለዚያም አረብ ሀገር ሆኖ የምን እግር መስቀል ነው። ካሁን ፖሊስ መጣ፣ ካሁን ይፈቀዳል፣ ህጉ አይፈቅድም እያልሽ እግር መስቀል እዚህ ያለልሽ ፏ ብልጭ። አውሮፓስ ቢሆን ብር ከሌለ ምን ያደርጋል? መጀመሪያ መቀየር ካለበት ህይወት ነው። ህይወት ቀይሪ። ከዛ በኋላ ዱባይ አልቀርም እሄዳለሁ። አሁን ሜን ልጅ ፍለጋ ነው የምሄደው። ማነው ስሙ? ጃፒ። አረ ጃፒ እየመጣን ነው። ጃፒ ጂፒ ምናምን አም ካሚንግ ዱባይ ዩ አር ሶ ፕላስ አድርጌልሃለሁ። ዩ ቤቢ ዩ ዱ ጉድ ጆብ። 14 ዜት እንዴት ነበረ? የጉርፕ ነበር። ብር በላን። ትታለሽ ተቀበልሽ። እትት ሲልሽ አውጥተሽ ሰጠሽ። አለቅ። ይሄ ነው። ከዛ ሀቢባ የለች፣ ሳራ የለች፣ ምን የለች። ለእናትሽ አትልኪላትም? ለደዋ እናትሽ ለራስሽ መጀመሪያ ራስሽን ወደሻል ወይ ነው። እኔ እኮ የሚገርመኝ ነገር ስሰጥ መጀመሪያ እኔስ ከዛ የለኝም እያጨጨኩ ብር የለኝም። ለምን አልሰጠሽውም? ብር እኮ አምጡ ስንባል እኮ ነው ፎንቃ ነው ብር ብለን አውልቀን ያወጣ ነው። ሲኖርሽ ለመጀመሪያ አዳሜ ብር ትሰጫለሽ። ከዛ በኋላ እየዬ አሪ ሲሬስ እኔስ ዋትስ ዊድ ሚ ባክ ዘር በደዛ አሁን ሰብዛችሁት። እውነቴን እኮ ነው የምለው። ሰማናቸው። ኦኬ አብሮ አቢዩዝ ሞድ ሌላ ነገር ነው። የትኛውም ሪሌሽንሽፕ ላይ ብቻ እንዲያድርጎኝ ድሮስ ታዲያ ዳረግሽ ነው እንዴ? የመሰለ መልኩን ስማርት በቃ መልኩን እየሸጠ ነው፣ እየተጠቀመበት ነው። አንቺን ብለሽ ተጠቅመሽ ዞር ማለት ነው። ብርሽን አትስጪ ወይ ተደራደሪ። ፊቷን አልታጠበችም። እዚህ ቁጭ ብለሽ ስለኔ ፊት ከምታወሪ ድህነትሽን ብትገላገይና እንደኔ ቁጭ ብለሽ ብትኖር ይሻልሽ ነበር። ይጋደም የሀገር የረመዳን ሳህን እያጠብሽ ነው። እኔ ላይ ብትይው ነፍሴ እኔ አጥቤ አላውቅም። ቴንኪው፣ እናመሰግናለን። ድህነትን ከድህነትሽ ጋር አሁን ይኸውልሽ ቀጠልሽ ስራ ይቀንስልሻል። እንደውም ቀስ እያልሽ እያጠብሽ ከኔ ጋር እዚህ ጋር መልስ የምትሰ